ፈንክሽንን ክላሲፋይ ስናደርግ እነዚህ ሶስቱ በጣም የታወቁ ፈንክሽኖች ናቸው። ስማቸው ብዙ ጊዜ እኛ ስንማር እኔ ሃይስኩል እያለሁ 1 to 1 on 2 እያልን ነበር የምናጠናው። ግን ብዙ ጊዜ ደግሞ ኢንተርናሽናል ተማሪ የምትሆኑ ከሆነ ለወደፊቱ ኢንጀክቲቭ ፈንክሽን፣ ሰርጀክቲቭ እና ባይጀክቲቭ እያሉ ሲይዙ ስለሆነ ማውቀው እናንተም ደግሞ ሁለቱን ብትይዙ ኢንጀክሽን ስትባሉ አትምታቱም ማለት ነው። ሁለታችሁም ኢንጀክሽንም አለ አንድ ሰው 1 to 1ም አለ ዞሮ ዞሮ አንድ አይነት መሆኑን ማወቅ ይኖርባቸዋል። አሁን እያንዳንዱ ፈንክሽን ምን እንደሆነ በቀላሉ ስለማሳያችሁ ምንም አትቸገሩም። ነገር ግን እነዚህ የፈንክሽን ታይፖች ከማወቃችን በፊት በሪሌሽን እና በፈንክሽን መካከል ያለውን ልዩነት አንደርስታንድ ልናደርግ ይገባል ማለት ነው። ሪሌሽን ስንባል እንግዲህ ምንድነው የሆኑ ሁለት ሴቶች ቢኖሩን ሴት ኤ እና ሴት ቢ የሚባሉ ቢኖሩን እዚህ ጋር 1 3 5 ቁጥር ቢኖረን እዚህ ጋር ደግሞ 2 4 እና 6 ቢኖሩን ፈለገ እንደዚህ አንድ ለአንድ ሊሆን ይችላል፣ አንዱ በአንድ እንደዚህ ሊሆን ይችላል። ካልሆነ ደግሞ አንደኛው ከዚህም ጋር ሆኖ ከዚህም ጋር ሊሆን ይችላል። እንደፈለግን ማድረግ እንችላለን ሪሌሽን ላይ። ፈንክሽን ላይ ግን ይሄንን አንድ ከሁለት ጋር ኮኔክት ካደረኩኝ አንድን ተመልሼ ከአራት ጋር ማድረግ አልችልም ማለት ነው። በቃ ዋናው የሪሌሽን እና የፈንክሽን ልዩነቱ የመጀመሪያው የኤክስ ቫልዩ የኤክስ የምንላቸው የኤክስ ቫልዩዎቻችን ዋይ ላይ የሚኖራቸው አንድ ብቻ ቫልዩ ነው ማለት ነው። በቃ ሁለትን ከአራት ጋር ካደረግን ወይንም አንድን ከሁለት ጋር ካደረግን አንድን ከሶስት ጋር ማድረግ አልችልም ማለት ነው። በቃ ሁልጊዜ የኤክስ ቫልዩ የሚኖረው አንድ ዩኒክ ዋይ ነው። ያ ማለት ግን የሆነ ዋይ ቫልዩ ቢኖረን ሁለት አንድ ከሁለት ጋር ሶስትም ከሁለት ጋር መሆን አይችልም ማለት ግን አይደለም። ይሄ አሁን ፈንክሽን ነው። ለምን ለአንድ ኤክስ ቫልዩ ያለን አንድ ዋይ ነው። በቃ ለአንድ ያለን ሁለት ነው፣ ለሶስትም ያለን ሁለት ነው። ስለዚህ አንድም ያለው አንድ ቫልዩ ነው፣ ሶስትም አንድ ቫልዩ ነው እንጂ ያለው ለአንድ ሌላ የሆነ ዋይ ቫልዩ ለሶስት ደግሞ ከሁለት ውጪ ሌላ ዋይ ቫልዩ የለውም ማለት ነው። ስለዚህ እዚህ ጋር እንዳለው እንደዚህ ብራንች ነው እንጂ ማድረግ የማይፈቀድልን አንድ ዋይ ቫልዩ ግን ለሁለት ኤክሶች ቢሆን ምንም ችግር የለውም ማለት ነው። ስለዚህ በሪሌሽን እና በፈንክሽን መካከል ክሊር የሆነ አንደርስታንዲንግ ሊኖራችሁ ይገባል። በቃ ሪሌሽን ስትባሉ ሪሌሽን እንደፈለገ ምንም ሪስትሪክሽን የሌለው የአንድ ኤክስ ቫልዩ ከፈለገ አንድ ጊዜ ከፈለገ ሁለት ጊዜ እንደፈለገ መሆን የሚችልበት ነው። ፈንክሽን ላይ ግን ለአንድ ኤክስ ቫልዩ ሁለት ዋይ ሊኖር አይገባም ማለት ነው። በቃ አንድ ከሁለት ጋር ከሆነ አንድ ከአራት ጋር አይሆንም ማለት ነው። ስለዚህ ፈንክሽን ነው አይደለም ብትባሉ የምትለዩት አንድ ሪሌሽን በዛ ነው። አሁን በሪሌሽን እና በፈንክሽን መካከል ያለው ልዩነት በደንብ ክሊር ስለሆነላችሁ የፈንክሽን ታይፖችን ነው የምናጠናው ማለት ነው። ፈንክሽን ታይፖቻችን እነዚህ ሶስቱ ናቸው። የመጀመሪያው 1 to 1 ወይም ኢንጀክሽን የምንለው ምንድነው? የሆነ ኤ እና ቢ የሚባሉ ሴቶች ሴም ሴት ቢኖረን እና እዚህ ጋር ቅድም እንዳደረግነው 1 3 5 ቢኖረን እዚህ ጋር ደግሞ 2 4 6 ቢኖረን ሜቢ 8ን ብንጨምር 1 to 1 ፈንክሽን ስንል እንግዲህ ምን ማለታችን ነው? ይሄ አንድ ከሁለት ጋር ከሆነ ይሄ ሁለት ለሌላ ሊያገለግል አይገባም ማለት ነው። ለፈንክሽን ጊዜ እንደዚህ መሆን ይቻል ነበር አይደል? እንደዚህ ማድረግ ይችል ነበር ፈንክሽን ስለሆነ አንዱ ሁለት ለአንድም ለሶስትም ለአምስትም እንደዚህ ማገልገል ይችል ነበረ። አሁን ግን 1 to 1 ሲሆን ግን አንድ ከሁለት ጋር ኦልሬዲ ፔር ስለሆነ ሶስት ተመልሶ ከዚህ ጋር ፔር አይሆንም ማለት ነው። ስለዚህ ምን እናደርጋለን? ሶስት የሚኖረው ሌላ ፔር ነው እንጂ ሁለት ኦልሬዲ ተይዟል። ሶስትም ከአራት ጋር ከተደረገ በቃ አለቀ ማለት ነው። አምስትም ከስድስት ጋር ከተደረገ ተመልሶ ይሄ ስድስት ለሌሎቹ ማገልገል አይችልም ማለት ነው። በፈንክሽን ደረጃ እንግዲህ አንድ ሁለት ቢኖረን አንድ ከሁለት ጋር ሶስትም ከሁለት ጋር ኮኔክት መሆን ይችል ነበረ ማንኛውም ፈንክሽን ማለት ነው። የዋን ቱ ዋን ልዩነቱ ግን ምንድነው? አንድ ከሁለት ጋር ከተያያዘ ሶስት ተመልሶ ሁለትን መያዝ አይችልም ማለት ነው። በቃ ልዩነቱ ይሄ ነው። ስለዚህ 1 to 1 ስንባል አንድ ከሁለት ጋር ከሆነ በቃ ሁለት ለሌላ ነገር አያገለግልም ማለት ነው። አራትም ደግሞ ከሶስት ጋር ከሆነ ይሄ አራት ተመልሶ ለአምስት ወይም ሌሎቹ ማገልገል አይችልም። ሌላ ደግሞ እዚህ ጋር እንደምታዩት ኖቲስ እንደምታደርጉት 8 ከማንም ጋር ፔር አልተደረገም። ስለዚህ ለ1 to 1 ጊዜ ግዴታ ዋይ ላይ ያለው ቁጥር በሙሉ ፔር መደረግ አለበት ማለት አይደለም። ስለዚህ ይሄ የዋይ ቫልዩአችን የምንለው ይሄ ዋይ ቫልዩ ነው፣ ይሄ የኤክስ ቫልዩ ነው። ከዋይ ቫልዩአችንስ ወይም ሬንጅ ከምንለው ውስጥ ይሄኛው 8 ምንም ፔር ባይደረግ ምንም ችግር የለውም ማለት ነው ለ1 to 1 ጊዜ። ስለዚህ 1 to 1 ስንባል ወዲያውኑ እንግዲህ 1 to 1 ሪሌሽንሺፕ ነው። በቃ በኤክስ እና በዋይ መካከል የሚኖረን ሪሌሽንሺፕ የዋይ ቫልዩአችን ለአንድ ኤክስ ካገለገለ የዋይ ቫልዩ ተመልሶ ለሌላ ኤክስ አያገለግልም ብለን ባጭሩ እንደዚህ እንይዛለን። ሁለተኛውን ደግሞ ሰርጀክሽን ወይም ኦንቱ የምንለው ፈንክሽን ልዩነቱ እንዲታያቸው ከጎን አደርግላቸዋለሁ። በጣም ተመሳሳይ ናቸው። ኦንሊ ዲፍረንሳቸው ምንድነው? እዚህ ጋር 8 ፔር ሳይኖረው እንደዚህ ቢቀመጥ ችግር አልነበረውም። ለሁለተኛው ለኦንቱ ጊዜ ግን እንደዚህ ፔር ያልተደረገ ቁጥር ሊኖር አይገባም ማለት ነው። የዋይ ቫልዩ እዚህ ጋር የተቀመጡት በሙሉ 8ም ፔር ሊኖረው ይገባል። እያንዳንዱ ኤሌመንት ፔር ከኖረው ብቻ ነው
ኦንቱ የምንለው ማለት ነው። ያ ማለት እንግዲህ ልክ እዚህ ጋር አንድን ከሁለት ጋር ኮኔክት አደረግነው ሪሌሽንሺፕ ፈጠርን፣ ሶስትን ከአራት ጋር፣ አምስትን ከስድስት ጋር ካደረግን ይሄ ኦንቱ ነው ወይ ብንባል አይደለም። ምክንያቱም 8 ፔር ስላልተደረገ። አሁን ይሄንን እንግዲህ ኦንቱ ማድረግ ብፈልግ ምን ማድረግ እችላለሁ ብላችሁ ካሰባችሁ ለዚህ 8 ፔር መፈለግ ነው። አሁን ለዚህ 8 ይሄንን ባገናኝለት ብዬ 5ን እንዲህ ባረግለት እችላለሁ ወይ? እስቲ እናንተ ቆም አድርጋችሁ በቃ 5ን ከ8 ጋር አገናኝቼ ይሄን ኦንቱ ማድረግ እችላለሁ ወይ የሚለውን እስቲ አናላይዝ አድርግ። አልችልም አይደል? ምክንያቱም ፈንክሽን አይሆንም ማለት ነው። በቃ በሪሌሽን እና በፈንክሽን መካከል ያለው ልዩነት ምንድነው ብለናል? ሪሌሽን ላይ እንደፈለግን አንድ ኤክስ ቫልዩ እንደፈለገ ዋይ ቢኖረውም ፈንክሽን ላይ ግን ግዴታ አንድ ኤክስ ቫልዩ የሆነ ዋይ ካለው ተመልሶ ከሌላ ቁጥር ጋር እንደዚህ ፔር መሆን አይችልም አይደለ? ስለዚህ ለዚህ 8 ሌላ የኤክስ ቫልዩ ነው እንጂ የምፈልግለት ይሄንን 8 ከዚህ ከ5 ጋር ወይም ተመልሼ ከ3 ጋር ወይም ደግሞ ከ1 ጋር ማገናኘት አልችልም ማለት ነው። ግዴታ ላረግ የምችለው ምንድነው? ሌላ የኤክስ ኤሌመንት ጨምሬ ነው ፔር መፍጠር የምችለው። ስለዚህ ምን አደርጋለሁ? ሌላ ኤሌመንት ጨምራለሁ ማለት ነው። እዚህ ጋር 7ን ጨምርና 7ን ከ8 ጋር እንደዚህ ያገናኛለሁ። አሁን ኦንቱ ፈንክሽን ነው አይደለም ብላችሁ አሁን ነው ማለት ነው። ለምን? እያንዳንዱ የዋይ ቫልዩ እያንዳንዱ ይሄ ኤሌመንት ፔር አለው ወይ የሚለውን ነው የምናየው። በቃ ያንን ብቻ ነው ኦንቱ የሚያየው። ስለዚህ ኦንቱ ስንባል እንግዲህ ወይም ሰርጀክሽን ስንባል ወደ አእምሯችን ላይ ሊመጣ የሚገባው ፈንክሽን መሆን አለበት መጀመሪያ። ያ የተሰጠን ሪሌሽን ፈንክሽን መሆን አለበት መጀመሪያ። ከዛ በኋላ ሬንጃችን ወይንም የዋይ ቫልዩ የምንለው እያንዳንዱ የዋይ ቫልዩ ኤሌመንቶች ፔር አላቸው ወይ ለሆነ ኤክስ ብለን ነው የምናየው ማለት ነው። እዚህ ጋር ካየነው ከዋን ቱ ዋን ጋር ልዩነቱ አሁን ክሊር ሆኖላቸዋል አይደለ? እዚህ ጋር ያለው 8 ፔር ባይኖረውም ለዋን ቱ ዋን ጊዜ ምንም ችግር አልነበረም። ዋናው እያንዳንዱ ኤክስ ቫልዩ ከአንድ ዋይ ጋር መገናኘቱን ነው የምናየው ዋን ቱ ዋን ሲሆን ስሙም ራሱ ዋን ቱ ዋን ነው አይደል የሚለው። ስለዚህ አንድ ከሁለት ጋር ከተገናኘ ሌላ ሁለት ለሌላ ነገር ማገልገል አይችልም እንደማለት ነው። ዋን ቱ ዋን ብለን በዛ እንይዘዋለን። ኦንቱ ላይ ግን ልክ እዚህ ስትመጡ የሆነ ፔር ያልተደረገ የዋይ ቫልዩ ወይንም ሴት ቢ ላይ ያለ የሆነ ቫልዩ ካለ ኦንቱ አይደለም ማለት እንችላለን። ሶስተኛው ደግሞ ባይጀክሽን የምንለው ደግሞ ምንድነው? ሁለቱንም የሆነ ማለት ነው። ዋን ቱ ዋንም የሆነ ዋን ቱ ዋንም ነው። ከእንደገና ደግሞ ኦንቱም የሆነ ማለት ነው። ኦንቱም የሆነ ያ ማለትም ማለት ነው እያንዳንዱ እንደዚህ አንድ በአንድ ግንኙነት ሊኖረው ይገባል እንደ ዋን ቱ ዋን። በተጨማሪ ደግሞ ሚስድ የሆነ ደግሞ የዋይ ቫልዩ እንደዚህ የቢ ላይ ፔር ያልተደረገ ቁጥር ሊኖር አይገባም ማለት ነው። ስለዚህ አሁን ይሄን እዚህ ጋር እንደምታዩት ዋን ቱ ዋንም ነው አንድ ቁጥር ከአንድ ቁጥር ጋር ነው እንጂ ሁለት ጊዜ የተደጋገመ ነገር የለም። ሁለት ለአንድ ካገለገለ በኋላ ሁለት ለሌላ ሰርፍ አያደርግም። ያ ማለት ዋን ቱ ዋን ነው ብለን እናያለን። ከዛ ኦንቱ ነው ወይ ደግሞ ብለን ስናስብ የዋይ ቫልዩ ላይ ፔር ያልተደረገ ኤኒ ኤሌመንት አለ ወይ ስንል የለም አይደል? እያንዳንዱ ኤሌመንት ፔር ተደርጓል። ስለዚህ ይሄ ባይጀክሽን ነው ብንባል ትሩ ነው ማለት ነው። ነገር ግን እዚህ ጋር ተነስቼ 8 ላይ ደግሞ ተመልሼ 10ን ብጨምር አሁን ምን ሆነ? ዋን ቱ ዋን ነው እያንዳንዱ ፔር ተደርጎልኛል። ይሄም ከዚህ ጋር ይሄም ከዚህ ጋር ይሄም ከዚህ ጋር ዋን ቱ ዋን ነው ወይ ብንባል አዎ ነው የምንለው ለዋን ቱ ዋን። ስለዚህ ነምበር ዋንን ሳትስፋይ ያደርጋል። ነምበር ቱ ላይ ግን ኦንቱ ነው ወይ ብንባል ኦንቱ አይደለም ማለት ምክንያቱም 10 ምንም ፔር ስለሌለው ኦንቱ አይደለም። ኦንቱ አይደለም ማለት ደግሞ ባይጀክሽንም መሆን አይችልም። ምክንያቱም ባይጀክሽን ማለት ዋን ቱ ዋንም ኦንቱም የሆነ ስለሆነ ሁለቱንም አይሆንም ማለት ነው። ስለዚህ አንድ የሚሰጠን ፈንክሽን አንዱን ሚስ ካደረገ ወይ ኢንጀክሽን ካልሆነ ወይም ሰርጀክሽን ካልሆነ ማለትም ዋን ቱ ዋን ወይም ኦንቱ ካልሆነ ባይጀክሽን መሆን አይችልም ማለት ነው ባይ ዲፎልት። ስለዚህ ሶስተኛውን ስናጠና ባይጀክሽንን ብዙ አንጨናነቅም። ዋናው እኛ ዋን ቱ ዋን እና ኦንቱ በደንብ ከገባን ዋን ቱ ዋን ፈንክሽን ወይም ኦንቱ ፈንክሽን ሁለቱ ከገቡን በሁለቱን ሚስ ካደረገ ያው ሶስተኛውን አይሆንም ብለን ለመናገር በጣም ስለሚቀለን ፎከስ ማድረግ ያለብን ሁለቱ ላይ ነው። አሁን እስቲ እናንተ ደግሞ ቆም አድርጋችሁ ሁለት ሴት ቢኖሩን ሴት ኤ እና ሴት ቢ የሚባሉ እንደዚህ ኤሌመንቶች አሉት። ከዛ ፔራቸው እንግዲህ አንድ ከሁለት ጋር ነው፣ 3 ደግሞ ከአራት ጋር ነው፣ 5 ደግሞ ተመልሶ ከአራት ጋር ነው። አሁን ይህንን አይታችሁ አንደኛውን ነው ሁለተኛውን ነው ሶስተኛውን ነው የሚለውን እስቲ ዋን ቱ ዋን ነው ኦንቱ ነው ወይስ ሁለቱንም ነው የሚለውን ደግሞ ቼክ አድርጉ። ዋን ቱ ዋን የሚለውን ነምበር ዋንን ለማየት እንግዲህ አንድ የኤክስ ቫልዩ ከአንድ ዋይ ቫልዩ ጋር ነው ወይ ፔር የተደረገው ወይ ብለን እንደማየት ነው። ያኔ ስናይ እዚህ ጋር አንድ ከሁለት ጋር ነው፣ ትክክል ነው። ሌላ እንግዲህ ሁለት ለሌላ አላገለገለም፣ ኦኬ እዚህ ጋር ትክክል ነበር እንልና ልክ አራት ጋር ስንመጣ ግን አራት ለሶስትም ለአምስትም ሆነ ማለት ነው። እንደዛ ደግሞ አንችልም። ዋን ቱ ዋን ለመባል 3 ከ4 ጋር ፔር ከተደረገ 4 በቃ ተይዟል ማለት ነው። ስለዚህ ከ5 ጋር ፔር መሆን አይጠበቅበትም ነበር። በዛ ምክንያት የዋን ቱ ዋን አይደለም እንላለን። ሁለተኛውንስ ኦንቱንስ ሰርጀክሽን የሚለውንስ መሆን ይችላል ወይ የሚለውን ለማወቅ ወዲያውኑ ፎከስ የምታደርጉት ቢ ላይ ወይንም የዋይ ቫልዩ ሬንጁ ላይ ነው ማለት ነው። ስለዚህ ይህንን ነው ዶሜን የምንለው፣ ይህንን ነው ሬንጅ የምንለው የዋይ ቫልዩ። ስለዚህ እዛ ላይ ፎከስ ስታደርጉ ማንን ታያላችሁ? 6 እና 7 ፔር የላቸውም። ስለዚህ ምንም ፔር የሌለው የዋይ ቫልዩ ሊኖረን ስለማይገባ ኦንቱ አይደለም
እንላለን። ከሁለት አንዳቸውን ደግሞ ካልሆነ ደግሞ ሶስተኛው ነው ባይጀክሽንም አይደለም ብለን እንደዚህ መመለስ እንችላለን። አሁን ይሄ ፈንክሽን ምንድነው ብለናል? ዋን ቱ ዋንም አይደለም ኦን ቱም አይደለም ብለናል። እስቲ ዋን ቱ ዋን ለማድረግ ምን ማድረግ ያለብኝ ይመስላችኋል? ዋን ቱ ዋን ለማድረግ የሚገባኝ አንዱን ይሄ ደብል ፔር ያደረገብኝን ለአራት እንግዲህ ከሶስት ጋር ከተገናኘ አምስትን ከስድስት ጋር ባገናኘው ይሄንን ካንስል አድርጌ እንደዚህ ይሆናል ማለት ነው። አምስትን ከስድስት ጋር ፔር ባረገው ወይም ከስምንት ጋር ከፈለኩት ጋር ብቻ አንድ ጊዜ ብቻ ካደረኩትኝ አንድ ከሁለት ጋር ነው። ሁለት ለሌላ ነገር ፔር አልተደረገም። አራትም ደግሞ ለሶስት ብቻ ነው። ስድስትም ለአምስት ብቻ ነው። ስለዚህ ዋን ቱ ዋን ነው ወይ ስንባል አዎ እንላለን። ሁለተኛው ኦንቱ ግን አይደለም አይደለ? ልክ ቅድም እንደተነጋገርነው ፔር ያልተደረገ አንድ ነገር ካለ በዋይ በኩል ምንም አይነት ፔር ያልተደረገ ሊኖር ስለማይገባ ኦንቱ አይደለም፣ ዋን ቱ ዋን ግን ነው። ያ ማለት ደግሞ ከሁለት አንዱን አይደለም ማለት ዞሮ ዞሮ ባይጀክሽንም አይሆንም ማለት ነው። ለምን ባይጀክሽን ከተባለን ዋን ቱ ዋንም ኦንቱንም ሁለቱንም የሚያሟላ መሆን አለበት። ዋን ቱ ዋኑን አሟልቶልናል፣ ኦንቱን ግን አላሟላለንም። ለምን? ስምንት ፔር ስላልተደረገ ኦንቱ ስላልሆነ ያኔ በዛ ምክንያት ባይጀክሽንም መሆን አይችልም። አሁን ደግሞ እናንተ እንደገባችሁ ለማወቅ ይሄን አምስትን ከስምንት ጋር እንደዚህ ፔር ባደርገውና የትኛውን ነው ዋንን ነው ቱን ነው ስሪ ነው ብዬ ቢጠይቃችሁ እስቲ ቆም አርጋችሁ አናላይዝ አድርጉ። መልሱ ሶስቱንም አይደለም ነው አይደለ? ምክንያቱም ይሄ ሪሌሽን ሲጀምረው ፈንክሽን አይደለም። ለምንድን ያለው ነው? አምስት ከስድስት ጋር ፔር ከተደረገ አምስት ከስምንት ጋር ፔር መደረግ አይችልም አይደለ? ፈንክሽን ምን ጊዜም እዚህ ጋር የኤክስ ቫልዩ ከኖረ እንደዚህ ብራንች ማድረግ አይችልም። አሁን አክቲቪቲ ዋን ቴንን ስታዩ በጣም ቀላል እንደሆነ ታዩታላችሁ። ስለዚህ ሰምራይዝ ለማድረግ ያህል ዋን ቱ ዋን ከተባለ ምንድነው ብለናል? ዋን ቱ ዋን ከተባለም በቃ እዚህ ጋር የተቀመጠልን ነገር መስመሩ እንደዚህ ነው፣ ሆሪዞንታል ነው የሚሆነው ማለት ነው። በምንም አይነት መልኩ እንዲህ መጥቶ ይሄኛው ወደዚህ ብራንች የሚያደርግበት አጋጣሚ አይኖርም ማለት ነው። ስለዚህ አንድ ኤክስ ቫልዩ ሁሌ የሚኖረን አንድ የዋይ ቫልዩ ነው። እዚህ ጋር ትርፍ ቢኖርም ትርፍ ኤሌመንት ፔር ያልተደረገ ቢኖርም ኢትስ ኦኬ ማለት ነው። ዋን ቱ ዋን ጊዜ ኦን ቱ ስንባል ደግሞ ለኦን ቱ ፈንክሽን ደግሞ የሚያስፈልገው ይሄ የዋይ ቫልዩ ሁለተኛው ላይ ያለው እያንዳንዱ ቁጥር ፔር መደረግ አለበት። እንደዚህ ያልተደረገ ትርፍ ቁጥር ሊኖረን አይገባም። እያንዳንዱ ኤሌመንት ፔር መሆን አለበት የሚለውን ብቻ ነው የምናየው ኦን ቱ ስንባል። አሁን አክቲቪቲ ዋን ቴን ላይ የተሰጠ ምንድነው? የሆነ ፈንክሽኖች ተሰጥቶናል። ዋን ቱ ዋን ነው ወይ ወይስ አይደለም ተብለናል። እንደዚህ እያለ ለመስራት ብዙ ጊዜ እኔ ስለማይመቸኝ የማደርገው ምንድነው? የተሰጠኝን ፈንክሽን እንደዚህ ለሁለት ሰርክል አረግና የኤክስ ኤክስ ቫሊዎቹን ይሄንን ማለት ነው ኤ ቢ ሲ የተደረጉትን የኤክስ ቫሊዎቹን እዚህ ጋር እናስቀምጥ። ኤን እዚህ አስቀምጣለሁ፣ ቢን አስቀምጣለሁ፣ ሲ ዲ የኤክስ ቫሊዎችን በሙሉ ማለት ነው። የዋይ ላይ ደግሞ ያሉት ቁጥሮች ደግሞ አንድ አለ፣ ሶስት ሁለትን የተጻፈው ችግር የለም፣ ሁለትም አለ፣ ሶስት አለ ማለት ነው። በኦርደርም ባናረገው ምንም ችግር የለውም። ከዛ በኋላ የተሰጠንን ኦርደር ፔር ክሬኤት ማድረግ ነው። አንድ ኤና አንድ ተብለናል። ቢና ሶስትን የተባልነው ቢና ሁለት ሳይሆን ቢና ሶስትን የተባልነው። ከእንደገና ደግሞ ሲና ደግሞ ሶስት ተብለናል። እዚህም ጋር ሲ ከሶስት ጋር ነው ተብለናል። ሌላ ደግሞ ዲ ደግሞ ክሮስ አድርጎ እዚህ ጋር ከሁለት ጋር ነው ተብለናል። ስለዚህ አሁን ስናየው እንግዲህ ዋን ቱ ዋን ስንባል ምን ጊዜ ምንድነው ብለናል መሆን ያለበት? በቃ እንደዚህ ሆሪዞንታል ነው መሆን ያለበት። ምንም አይነት የዋይ ቫልዩ ለሁለት ነገሮች ማገልገል የለበትም። ስለዚህ ምን ኖቲስ እናደርጋለን? እዚህ ጋር ሶስትን ስናየው ከማጋ ፔር ሆነ ከቢ ጋር ከእንደገና ደግሞ ከሲ ጋር ፔር ሆነ ማለት ነው። ስለዚህ እዚህ ጋር ቢኖረን ሲኖረን ለሶስት ማለት ነው። ያ ደግሞ አንችልም ማለት ዋን ቱ ዋን ከተባለ ቢን ከሶስት ጋር ፔር ካደረግን በቃ ሶስት ተይዟል ማለት ነው። ሲ ከሌላ ነገር ጋር ነበር መደረግ የነበረበት። ስለዚህ ይሄ ዋን ቱ ዋን አይደለም እንላለን። ፈንክሽናችን ደግሞ ጂ ደግሞ የተባለው ደግሞ የኤክስ ቫልዩዎቹ ኤ አለ፣ ቢ አለ፣ ሲ አለ፣ ዲ አለ። ቁጥሮቻችን ደግሞ አራት ሁለት ሶስት አንድ አለልን። በኦርደርን ባናስቀምጠው ምንም ችግር የለም። ዋናው አለመደጋገማችን ነው። አንድ ሁለት ሶስት አራትን ብለን ብናስቀምጥ ምንም ችግር የለውም። ግን ዋናው ብቻ እንደተቀመጠልን እንዳለ ለማየት ከፈለግን ኤ ከማጋን የተባልነው ከአራት ጋር ተብለናል። ቢ ደግሞ ከሁለት ጋር ተብለናል። ሲ ደግሞ ከሶስት ጋር ነው ተብለናል። ሌላ ደግሞ ዲ ደግሞ ከአንድ ጋር ነው ተብለናል። ልክ ስናየው እንግዲህ ሁሉ ነገሩ ሆሪዞንታል ነው አይደለ? ምንም አይነት የሆነ ዋይ ቫልዩ ለሁለት ያገለገለ የለም። በዛ ምክንያት ይሄ ዋን ቱ ዋን ፈንክሽን ነው እንላለን። እንደዚህ ደግሞ በኦርደር አስቀምጣችሁት ቢሆን ደግሞ መምታታት የለባችሁም። ቅድም አይታችሁታል ዋን ቱ ዋን እንደሆነ ቼክ አድርገናል። እንደዚህ ቢሆን ኖሮ ደግሞ ስንሰራ ኤ ከአራት ጋር የተቀመጠው ብለን ወደዚህ ነው የምናደርገው። ቢ ደግሞ ከሁለት ጋር የተደረገው እንደዚህ ክሪስ ክሮስ ስናደርግ የሆነ ዋን ቱ ዋን ያልሆነ እንዳይመስለን መሳሳት የለብንም። ቢ ከሁለት ጋር ነው። ሲ ደግሞ ከሶስት ጋር የተደረገው እንደዚህ። ከዛ ዲ ደግሞ
አንድ ጋር ነው የተደረገው። አሁን አያችሁ ቅድም በኦርደር ስላላስቀመጥኩት ልክ ሴቱ እንደተቀመጠ ስላስቀመጥኩት ክሊር ሆንላችሁ ዋን ቱ ዋን እንደሆነ ያሳያል። ግን በኦርደር አድርጌ ሪአሬንጅ አድርጌ ላስቀምጦ ካልኩ ግን አንዱ ከአንዱ ጋር ክሪስ ክሮስ ስለሚያደርግ ዋን ቱ ዋን ያልሆነ እንዳይመስለን። እኛ ዋና የምናየው ኤ ከአራት ጋር ከተደረገ በኋላ አራት ለሌላ ነገር ሰርቭ አድርጓል ስንል የለም አይደል? በቃ አራት ከኤ ጋር ብቻ ነው አለቀ። ቢን ደግሞ እናያለን። ቢን ከሁለት ጋር ካደረግን በኋላ ይሄ ሁለት ለሌላ ነገር ፔር ሆኗል ስንል አልሆነም አይደል? በቃ ያም ትክክል ነው። አንድም እንደዛው ለዲ ከሆነ በኋላ አንድ ለሌላ ፔር አልሆነም። ሶስትም ለሲ ከሆነ በኋላ ለሌላ ፔር አልሆነም። በቃ ስለዚህ ኦርደሩ ማተር አያደርግም። እንደዚህ ሪአሬንጅም አድርገን ማስቀመጥ አይጠበቅብንም። እንደነበር የተሰጠንን ብቻ ወዲያውኑ እንደዚህ ሰርክል ሰርክል እናደርግና የተሰጡንን እነዛ ቁጥሮች ኤ ቢ ሲ ዲ ተብሎ ነው የተሰጠን። ከዛ ደግሞ 4 2 3 እና 1 ነው የተሰጠን። ፔሮቹ ማየት ነው ማለት ነው። ከዛ ዋን ቱ ዋን መሆኑ ክሊር ሆኖ ይታየናል።